በቃ እንደዛም አሪፍ ነው። በቃ እንሄዳለን። ባፔ አመሰግናለሁ ወንድሜ፣ እንገናኛለን። ዳኒ ኧረ ችግር የለውም። ሰላም ባቢ ወይ ጆ እኔ ራሱ ልሄድ ነው እና ቻው ቻው በቃሽ። አቶ ናታን አቤኔዘር እንዴት ነህ? የእኔ አባት ደህና ነህ? አለሁ እግዚአብሔር ይመስገን። ፊዝ ነው አለክ? እንዴት ነህ? ስላገኘሁ በጣም ደስ ብሎኛል። አመሰግናለሁ አባቴ። ያው አደይ የእናንተን ድራማ ተከታታይ ነኝ። አደይ አልኩኝ፣ በጣም ይከብዳል። ሐረግ ድራማ ማለት ነው እና በጣም በነገራችን ላይ በ5 ቀን ነው 80 ክፍል የጨረስኩት። በ5 ቀን ማለት የሆነ ጊዜ ትምህርት ብሬክ ሲሆንልኝ ዩቱብ ላይ አይቻችሁ በጣም ደስ ብሎኝ አየሁት። በጣም ተናፋቂ አጓጊ የሆነ ድራማ ነው። በጣም ካራክተሩ በጣም ደስ ይላል። በተለይ የፍራታና ያንተ ህይወት በጣም በቃ የጓጓ ነው ማየው። በርቱ። በዚህ አጋጣሚ አመሰግናለሁ በጣም አቤኔዘር። እኔም ትንሽ ግጥማለች ስትል ነበረ። አዎ ያዝናናልኝ። እሺ ቤተሰቤ። እሺ ይህ እውነተኛ ታሪክ ላይ ነው የተመሰረተው። ይህ ግጥም ያለሁበትን ላይፍ ይገልጻል ብዬ አስባለሁ። አጠር ያለች ግጥም ነች። ምንም ብትሆን መልዕክቷ ግን ዋጋ አላት። እችላለሁ እኔ ይላል የግጥሜ ርዕስ። አካሌ ቢጎዳ መሄድ ቢያቅተኝም ሰው እንደሚሆነው ነፍሴ ብትመኝም መሆን እችላለሁ ጠንካራ ነኝ እኔ እድሜን ለማሳካት የምጥር በሆኔ። አንዳንዶች ቢያስቡኝ እንደ ምናምንቴ ተስፋ የቆረጠ ቢመስልም ሕይወቴ ደግፎ ይዞኛል መልካሙ አባቴ ጠንክሬም እሰራለሁ እስከ ዕለተ ሞቴ። አቤኔዘር 7 ዓመቱ ላይ ጎጆዬ ሲጫወት ወደቀ። በዛ አጋጣሚ ተዋናይ በሆን በጣም ፍላጎት አለኝ። በነገራችን ላይ ያው ባገኘሁት አጋጣሚ የሆኑ ሰዎችን ሳገኝ በቃ ተዋናይ ባገኙ ሰዓት በቃ ተሯሩጬ ማዋራት በጣም ወዳለሁ። ያው አንድ ቀን ደግሞ በቲቪ ስክሪን ላይ ታዩኛላችሁ ብዬ አስባለሁ። በቃ 7 ዓመቱ ላይ እንደዛ ወደቀ። አካል ጉዳተኛ ነው። አሁን ላይ ክራች ይጠቀማል። ያለኝ ነው። እሺ አቤኔ በርታ። በጣም ምንም የሚከለክል ነገር የለም። ማድረግ ትችላለህ። ሜቢ ፎሎ አድርጌ ያለው መልስልኝ እና ካስቶች ሲኖሩ ምናምን ሲኖሩ እነግርሃለሁ። እሺ ካስት በሚወጣ እናት አሁን እኔ አሁን ምን ላይ ትኩረት እንደማድረግ ታውቃለህ? ፕሮግራም ሲኖራችሁ ለምሳሌ ማስታወቅ እችላለሁ፣ ፕሮሞት ማድረግ ማለት ነው። እና ለምሳሌ ሐረግ ድራማን ላስታወቅላችሁ ብበል ላስታወቅ ፈቃደኛ ነህ እዚህ ጋር? አይ ችግር የለውም መስራት ትችላለህ። አሁን እሱን እኔ መወሰን አልችልም፣ ግን ፊልሙ ላይ ካስቲንግ ምናምን ሲኖር ኢትስ ኦኬ እንትን እልሃለሁ። አንተን የሚመጥን አንተን የሚወክል ነገሮችም ካሉ ኤኒዌይስ በርታ በጣም። በሌላም ማስታወቂያዎች ምናምን ሲኖሩ እኔ ያሳውቃለሁ አለው። አዎ ከዚህ ቀደም 1-2 ማስታወቂያዎች ሲሰርቻለሁ። ናዝሬት የሚገኘው አንድ ክራውን ሞዴሊንግ ስኩል ይባላል። በዚህ አጋጣሚ ክራውን ሞዴሊንግ ስኩል ማለት ነው እና እዛ ቶካቸው ላይ ገብቼ ክብራትና ክብራት ክራውን ሞዴሊንግ ስኩል አዳማና አዳማ አካባቢ የምትገኙ በሙላ ክራውን መታችሁ ሰልጥኑ፣ ስኬታማ ትሆናላችሁ። ክራውን የመጣ ስኬት ይዞ ወጣ ምናምን ብዬ ደስ ብሏቸው በጣም በቃና ማስታወቂያ አሰሩኝ። የመጀመሪያ ማስታወቂያ ማለት ነው። በጣም ያመጣለ እንትን ያለ አሪፍ ነው። ድምፅ ምንም ይሆናል ለማስታወቂያ በጣም አሪፍ ነው። ብቻ በምንም ነገር በርታ። ዋናው ተስፋ ለመሰጠው ተስፋ እና ግብህን ማሰብ ነው። ነገም ፊትህን ማሰብ ነው ብራዘር።
ማናችንም ስንመጣ ነጋችንን አስበን ነው እዚህ ደረስ ነው። ከዚህም በላይ የምንሄደው መንገድ ላይም ያለ ነው። በዚሁ ተስፋ ውስጥ ነው። ምንም ተስፋ እንዳቆርጥ አላማን ፊትህን ብቻ ተመልከት። አዎ አላማ አለኝ እኔ። ያው ሰው ሲመጣ በአላማ ነው የመጣው ታውቃለህ ብዬ አስባለሁ። ቻሌንጆች ይኖራሉ። ቻሌንጆቹን ደግሞ ማለፍ ግዴታ ነው። ስለ እውነት ስለ ቻሌንጁ ማሰብ ሳይሆን ስለ ወደፊቱ ማሰብ ነው። ቻሌንጁ እንዴት እንወጣዋለን የሚለውን ነገር ነው ማለት ነው። ብቻ ማንነታችንላለው እኛም በምንገባ ሰዓት ካለ ከሁሉም ባሉበት ደግሞ አገናኛለሁ። ችግር የለው። ስልኬ እንልክልና ደግሞ ታገናኝ በጣም ደስ ይለኛል። ችግር የለውም። ስንገባም ኦንላይን ካለ እንደዚህ ገዝት ትገባና ታወራቸዋለን ምናምን